ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳችኋለን። አንድ ክፍል ቤት ነች። መሬት የተነጠፈ ፍራሽ እንጂ አልጋ የሌላት ክፍል። የመጽሐፍ መደርደሪያው በመጽሐፍ ተጨናንቋል። የጠረጴዛው የስር ማስቀመጫ በጋዜጣና በወረቀት ተሞልቷል። አንዱ ጥግ ተድበልብለው የተበታተኑ ካልሲዎች ይታያሉ። የሲጋራ መተርኮሻው በሲጋራ ቁሬ ታጭቋል። ደረጀ ፍራሹ ላይ ቁጭ ብሎ ጫቱን ያደቃል። የቤቲ ነገር ራስ ምታት ሆኖበታል። አሁን እዚህ ቤት ሚስት ልጅ አለ ለራሱ። ደሞዜ ከጫት ተርፎ ለልጅ ወተት ሊሆን ነው አለ በጣቶቹ ጸጉሩን እየነጨ። ሐሳብ እያመነዠገ እያለ ቤቲ መጣች። ቤተልሔም የወዳደቁ የወረቀት ቅዳጆችንና ያለ ስርዓት የተቀመጡ የደረጀን ልብሶች ታነሳሳለች። ደረጀ ምጎ አየር ላይ በተነፈሰው የሲጋራው ጭስ አሻግሮ ቤቲን ያያታል። ቤቲ ጥቁር ሱሪና ገላዋ ላይ ጥብቅ ያለ ሹራብ ለብሳለች። አንገቷ ላይ ጣል ያደረገችው ከሐር የተሰራ ሰማያዊ ስካርፍ ከለበሰችው ጥቁር ልብስ ጋር ተዳምሮ ውበትን ሰጥቷታል። ሹራቧን ወጥረው የቆሙት ጡቶቿ የአዳምን ዘር ቀልብ ይሰርቃሉ። ኡፍ ደከመኝሳ፣ እርግዝና ለካ እንዲህ ነው አለች ቤቲ ቤቱን አዘገጃጅታ ስትጨርስ መሬት የተነጠፈችው ፍራሽ ላይ ጋደም እያለች። በፈጠረሽ ቀልድሽን አቁሚና ሌላ ነገር እናውራ አለ ደረጀ። የምሬን ነው ደሬ፣ አርግዣለሁ። ዝም ብሎ ማርገዝ አለ አለ በንዴት እያያት። ይሄው ጮክ ብዬ ልንገርህ፣ አርግዣለሁ አለች ጮክ ብላ። ለምን ቤቲ? እንዴት ለምን? ስላፈቀርኩ አደረኩት። ፍቃደኝነቴን ሳትጠይቂ። ፍቃደኛ ሆነህማ ተኛን እኮ አለች ቤቲ እየሳቀች። እናማ ፈቅደን ተኛን፣ ፈቅጄ ያረገዝኩ አለች ፈገግ ብላ። ቢያንስ የልጄ አባት ማን ነው አትይም አለ በንዴት። ያረገዝኩት የልጄ አባት መሆን ካለበት ሰው ነው። ዘሩን የተሸከምኩለት ሰው፣ የማከብረውና የማፈቅረው ሰው ነው። እኔ ግን ቤቲ አባት ለመሆን ራሴን ያዘጋጀው ሰው አይደለሁም አለ ደረጀ ሌላ ሲጋራ እየለኮሰ። እኔ ግን እናት ለመሆን ዝግጁ ነኝ አለች ጸጉሩን እየዳበሰችለት። ደረጀ መልስ መስጠቱን ትቶ በሐሳቡ ወደ ኋላ ተጉዞ አባቱን አስታወሰ። አባትነት ለካ እንዲህ አጋጣሚ ነገር ነው አለ። በደንብ እንጂ አባት ለመሆን ጓግተው የሚተኙ መሃን ወንዶች ብቻ ናቸው ይባላል አለች ቤቲ እየሳቀች። ሳቋ የበለጠ ያበሽቀዋል። ወንድና ሴት ተቃቅፈው ፍቅር ሲሰሩ ልጅ መውለድን አስበው አይደለም፣ ዓላማቸው የስሜት ረሃባቸውን ማስታገስ ነው አለች። ታዲያ አንቺ አለ ደረጀ ትኩር ብሎ እያያት። እኔ በአንድ ድንጋይ ሁለት ወፍ እንዲሉ ነው ያደረኩት። ደረጀ ዳግም በሐሳብ ሰረገላ ተሳፍሮ አባቱን አሰበ። ምን ያሰብክ ነው አለችው። ጸጥ አላት። በጸጥታ አባቱ የነገረውን ታሪክ አስታወሰ። 3 ጥያቄዎች ልጠይቅ አለችው አይን አይኑን እያየች። ከባድ ካልሆነ አላት። ከባድ ይመስሉኛል አለችው። ለዛሬ አንዱን መርጠሽ ጠይቂ ብሏት አልጋው ላይ በጀርባው ጋደም አለ። የቀድሞ ሚስትህን ለምን ፈታሃት አለችው። ግን ለምን ነበር መሰረትን የፈታዋት ብሎ ብዙ አልተጨነቀም። ለምን እንደፈታት ብቻ ሳይሆን ያደረገችውን ነገር ባስታወሰ ቁጥር አፉ በንዴት ይደርቃል። ሰይፉ ግን እውነቱን ይነግራት ይሆን ለማርታ? በአንድ የተረገመ ቀን ከስራ በጊዜ ወጥቶ ነበር ወደ ቤቱ ሄደው። ቤት ሲደርስ ያገኘው ትንሹን ልጁን ነበር። መተኛት እንደሚፈልግና እንደማይረብሸው ነግሮት ጋደም አለ። ና እስኪ በደንብ ልይህ፣ የዲቃላ ክፋቱ ምኑን መምሰሉ አለች መሰረት የልጇን አፍንጫ በሶፍት እያጸዳለች። አሁን ሰይፉዬ ተጠራጣሪ ቢሆን ይቺ ቤት ድብልቅልቁ አይወጣም አለች መሰረት ወደ ቤት እየገባች። ሰይፉ አልጋው ላይ ጋደም ብሎ ነበር። ደረጀ ልጁ እንዳልሆነ ያደመጠው። ፀሐይ ያፈዘዘው አይኗ የቤቱን ጨለምለም ያለ ብርሃን ሲላመድ ሰይፉኔ ብሎ የሌላ ልጅ ማሳደግ ነው አላት ለማርታ። ያቺ ቀን ግን ሰይፉ ለመሰረት ጀርባውን የሰጠባት ቀን ሆነች። ትውስታ 2 ሰይፉ ጀርባውን ለቤቱ ሰጥቶ በመስኮት አሻግሮ ይመለከታል። ጣቶቹ መሃል የወሸቀው ሲጋራ ግድግዳ ላይ እንደተለኮሰ ሰንደል ይጨሳል። ጀርባውን ሰጥቷት እንደቆመ 3 ጥያቄዎች ልጠይቅሽ አላት።
ጸጥ ብላ በመገረም ተመለከተችው ማርታ። ከኔ ያጣሽው ምንድን ነው? ያረገዝሽውስ ከኔ ነው ብሎ ሊቀጥል ሲል በቃ ብላ አቋረጣችሁ። እንባዋ በጉንጯ ላይ ይፈሳል።